ዛሬ ታማኝ አገልጋይ በቃ ስለ ታማኝ አገልጋይ ታማኝነት ነው። የመጀመሪያ የአገልጋይ ታማኝነት ለእግዚአብሔር ነው። የአገልጋይ ታማኝነት ለቤቱ ነው። የአገልጋይ ታማኝነት ለቤተ ክርስቲያን ነው። የአገልጋይ ታማኝነት ለአገር ነው። የአገልጋይ ታማኝነት ለመንግስት ነው። ታማኝ አገልጋይ ይላልና መጽሐፍ ቅዱስ ታማኝ አድርጎ ስለቆጠረኝ በአገልግሎቱ ሾመኝ ይላል ቅዱስ ጳውሎስ። ታማኝ ያልሆነ ሰው ለአገልግሎቱ ሊሾም አይችልም። ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ ብሎ ይናገራል። ወዳጆቼ እኔና እናንተ በእውነቱ እግዚአብሔር በክርስቶስ ኢየሱስ ለከበረ ዓላማ የለየን የተመረጥን ምርጥ ዘር እንደሆንን ልነግራችሁ እፈልጋለሁ። ክብር ለኢየሱስ ይሁን። ምናልባት የምታውቁ ሰዎች ካላችሁ እንደገባን እንደው በስልክም በምንም እቺ 1 7 6 ለአገልጋይ ያለ 7 ነጥቦች አሉ። 7ቱን ነጥቦች ላይ ጥቂት እንነጋገራለን። ለአገልጋይ እንግዲህ በጣም አስፈላጊ የሆነ በቃ ኤሌመንት ናት። በቃ በጣም የምትገርም እንምጥን ያለች ዛሬ 11 ዓመት ልጅ በነበርኩ ጊዜ አንድ አስተማሪ ሲያስተምረን የያዝኳት ኖት ናትና ዛሬ እየጸለይኩባትም ነበረና በጣም የሚገርም ለታማኝ አገልጋይ ቅዱስ ጳውሎስ እንዳለ ለአገልግሎቱ ታማኝ አድርጎ ቆጠረኝ። ስለዚህ ታማኝ አድርጎ ሰው ሲቆጠር ያለውን ንብረት ለዛ ሰው ይሰጣል። ያለውን ሀብት፣ ያለውን ንብረት፣ ያለውን በቃ ታማኝነት ማለት እንግዲህ በሰው ፊትም በእግዚአብሔር ፊትም ሞገስን፣ መወደድን፣ ተሰምነትን፣ ተደማጭነትን መቀበል ማለት ነው። እግዚአብሔር ደግሞ ታማኝ አድርጎ ሲቆጥረን ነው ለዚህ ዓላማም ያበቃል የሆነ ነገር የሚሰጠን። አልፎ ተርፎ ደግሞ እግዚአብሔር ልጁን ራሱን ሰጥቶናል። ስለዚህ ስለ ታማኝ አገልጋይ 7 መሰረታዊ ነገሮችን እንማራለን። ስለ ታማኝ አገልጋይነት፣ ስለ ታማኝነት። ይሄኛው መታመን ለሰው አይደለም። ይሄኛው መታመን ለሚስት አይደለም፣ ለስራ አይደለም። ለራሱ ለጠራን፣ ለፈጠረን፣ ለመረጠን ለእግዚአብሔር ታማኝ መሆን፣ ባለ አደራ፣ የእግዚአብሔርን ሐሳብ፣ የእግዚአብሔርን ፈቃድ። ለሙሴ ኢያሱ ታማኝ አገልጋዩ ነበር። ሙሴ የእግዚአብሔር አገልጋይ ነው። ኢያሱ ግን የማን አገልጋይ ነው? የሙሴ አገልጋይ ነው። እግዚአብሔር ለሙሴ አገልጋይ ለኢያሱ እንዲህ አለ ብሎ ይናገራል። ስለዚህ እግዚአብሔር በታማኝነት ለሚያገለግሉ እንዴት ድንቅ፣ እንዴት መካር፣ እንዴት ኃያል አምላክ እንደሆነ ጥቂት እናያለን። እንደ ኃይሉ ስራ እንደተሰጠኝም እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆንሁለት ይላል። የወንጌል አገልጋይ። አሁን ይህ ስለ ወንጌል አገልግሎት ነው ዛሬ የምንነጋገረው። ስለ ወንጌል ማለት ምን ማለት ነው? ወንጌል ማን ነው? ወንጌል የምስራች ነው። ወንጌል ኢየሱስ ነው። ወንጌል የዘላለም ሕይወት ማግኛ መድኃኒት ነው። ዛሬ ሳምንት ምናልባት ስንነጋገር እግዚአብሔር አብ የላከው መድኃኒት፣ እግዚአብሔር ወልድ የመጣው መድኃኒት፣ መንፈስ ቅዱስ ያጸደቀው ያ ክብር በሕይወታችን ትልቅ ነገር እንዳመጣ ተነጋግረናል። ለ5500 ዘመን በሙሉ የእግዚአብሔርን ሐሳብ፣ የእግዚአብሔርን ዕውቀት፣ የእግዚአብሔርን ታላቅነት ይዞ የመጣው ለሰው ሁሉ የሚሆን መዳን ተነጋግረናል። እነሆ በዳዊት ከተማ መድኃኒት የሆነው እርሱ ተወልዷልና ተብሏል። ይህን ተናግረናል። መድኃኒቱ ኢየሱስ ክርስቶስ ነው። ዶክተሩ እግዚአብሔር ነው። ፈዋሹ መንፈስ ቅዱስ ነው። የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራቸዋል የሚለውን ነገር ተነጋግረናል። ስለዚህ ለዚህ እውነት ምን ያስፈልጋል? የማይጨምር የማይቀንስ እውነቱን ቁጭ የሚያደርግ የወንጌል ባለ አደራ፣ የወንጌል አደርተኛ ያስፈልጋል። የወንጌል ባለ አደራ ያስፈልጋል። ስለዚህ የተወደዳችሁ የአባቴ ብሩካን፣ ተከበራችሁና የተወደዳችሁ ወዳጆቼ፣ ዛሬ ለሌሎችም እህት ወንድሞች ምናልባት ቶሎ ቢደርሳቸውና ይህንን ከኛ ጋር እኩል ቢካፈሉ በጣም ደስ ይለኛል። ቶሎ ገብተው በጣም ቢካፈሉ ደስ ይለኛል። ለምን እቺ ፖይንት ያላት ባለፈው ፕሮፌሰር በፖይንት እያስተማረን ነበረ።
ልክ እንደዛ እቺ ስለ ወንጌል ቃል ሌላ አይደለም። በወንጌል የታመነ ሰው በሁሉ ነገር መታመን ይችላል። ለወንጌል ታማኝ የሆነ ሰው ለትዳሩ ታማኝ ይሆናል። ለወንጌል ታማኝ የሆነ ሰው ለሚሰራው ስራ ታማኝ ይሆናል። ለወንጌል የታመነ ሰው ለያዘው ገንዘብ፣ ለሚነዳው መኪና፣ ለሚኖረው ኑሮ፣ ለሚያስተዳድረው ነገር ሁሉ ታማኝ ይሆናል። ስለዚህ እችን ታማኝነት ዛሬ ጥንምጥን ባለ እዚሁ ስላለ ነው ለአንድ ለ20 ሰው በደንብ ከያዝን በቃ ምድሪቱን አሸንፈን የመኖር አቅም ይኖራል። ገዝተን የመኖር አቅም ይኖረናል። ለዚህ ብዙ እህቶች ከሰዓት የተነሳ አልገቡም እንጂ ይህንን መስማት ያለባቸው እህቶች አሉ። ስለዚህ በቃ የዛሬ ታማኝነት ምንድን ነው? በምን ላይ ነው ታማኝ የምንሆነው? አዎ ባል ለሚስት ታማኝ ሲሆን እንዴት ደስ ይላል። ልጅ ለእናት፣ ልጅ ለአባት፣ ሰራተኛ ለቤተሰብ፣ እነዚህ ሁሉ ታማኝ ሲሆኑ አንጀት ያርሳል፣ ደስ ያሰኛል፣ ጎሽ ይበል ያሰኛል። ምን ላርግለት ከደሞዙ ውጪ ከደሞዟ ውጪ ምን ላርግለት ብሎ በደንብ እንላለን። አያችሁ፣ አንዳንድ ሰው ብዙም እየሰራ ታማኝነት በማጣቱ መኖር እየፈለገ እንዳይኖር ያደርጋል። ነገር ግን ታማኝነት በጣም አስፈላጊ ነገር እንደሆነ መጽሐፍ ቅዱስም ይናገራል። በዚህ ሴኩላር ዓለምም ታማኞች ብዙ ይወደዳሉ። እኛ ግን ታማኝነታችን ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ ነው። ክብር ለኢየሱስ ይሁን፣ ስሙ ይባረክ። ስለዚህ ስለ ታማኝ አገልጋይ ወይም ስለ እውነተኛ አገልጋይ ፍጻሜ፣ መነሻ፣ መድረሻ፣ ፍጻሜ ያለውን ነጥቦች ነው የምንነጋገረው። ጥቂት ሰው እስኪገባ ጥቂት ደቂቃዎችን እየቆየው ነው እንጂ ሀሳቤን ቶሎ ቶሎ ብዬ ልናገር ይችላለሁ። ስለዚህ ምን ይላል? እግዚአብሔር ለእያንዳንዱ የእምነትን መጠን እንዲያካፍል እንደ ባለ አእምሮ እንድናስብ እንጂ ማሰብ ከሚገባን አልፎ በትዕቢት እንድናስብ በመካከላችን ሳለው ለእያንዳንዱ በተሰጠው ጸጋ እናገራለሁ ብሎ ቅዱስ ጳውሎስ ይናገራል። ይህን ልቦናችሁ አይን ሲበራ ብሎ ይናገራል። ይህ ሁሉ ነገር ግን ከምንድን ነው? ከታማኝ አገልጋይነት የሚመጣ ነው። ስለ ታማኝ አገልጋይነት እኔ ዛሬ የወሰድኩት አንድ ብቻ ቦታ ነው። ኤፌሶን ምዕራፍ 3 ቁጥር 7 ኤፌሶን ምዕራፍ 3 ቁጥር 7 ከአንድ ጀምሮ እስከ 7 ላንብብና ሐሳቤን በዛች 7 ቁጥር ላይ ብቻ ጀምሬ ጨርሳለሁ። እንዲህ ይላል፣ ስለዚህም አሕዛብ ስለሆናችሁ ስለ እናንተ የክርስቶስ ኢየሱስ እስር የሆነው እኔ ጳውሎስ ለእግዚአብሔር እንበረከካለሁ አለ። እስር ቤት ያለ ሰው ተፈትቻለሁ ለሚል ሕዝብ፣ አሕዛብ ለሆነ ሕዝብ እንበረከካለሁ። ለምን? የገባው እውነት የሚያስቀምጥ አይደለም። ወንጌል በነገራችን ከገባን መቀመጥ አንችልም። ለእኛ መኖር እናቆማለን። እቺ ዓለም ለእኛ ምንም ሰው የሚጓጓለት ነገር ለእኛ ምንም ይሆናል። ምንም በቃ ቴስትሌስ ይሆናል። ስላበድን አይደለም፣ ከዚህ ዓለም ስበትና ከዚህ ዓለም ግርግር ስለወጣ ነው። አእምሯችን ስለወጣ ስለናቅነው ነው ዓለምን። እግዚአብሔር ዓለምን አስንቆ ነው ራሱን የሚከትብን። እና አንዳንድ ጊዜ ሰዎች ያበድን ይመስላቸዋል፣ የለቀቅን ይመስላቸዋል። ለቀን አይደለም፣ አብደን አይደለም። ከዚህ ዓለም ሲስተም እግዚአብሔር ከፍ አድርጎን ነው። ንቀን ነው። ክብር ለኢየሱስ ይሁን፣ አሜን በለው። ንቀን ነው። እንደፈለገ ያለው ነው። የተሻለ ሀገር አለ ብለን ስላወቅን ነው። አባት ስላለን ነው። አምላክ ስላለን ነው። ይበልጣል ብለን ነው። አያችሁ፣ ሕፃን ልጅ ተናዶ ዱላ ይዞ የ3 የ4 ዓመት ልጅ ዱላ ይዞ አሁን እያስፈራራ ቢመጣ ማን ነው የሚፈራው? ማንም። አንበሳ ለዝም መቼም አይሸበርም አይደለ? የዚህ ዓለም የትኛውም ነገር እንዳያሸብረን እግዚአብሔር ከዓለም ስበትና ግራቪቲ ከፍ አድርጎናል። ክብር ለኢየሱስ ይሁን፣ ስሙ ይባረክ። ሃሌሉያ። ሰው ስለሆንን እንሯሯጣለን፣ ሰው ስለሆንን እንለፋለን፣ ሰው ስለሆንን እንወጣለን እንገባለን እንጂ እኛ ደረጃችን ጨምሯል። በጣም ነው የጨመረው።
የዚህ ዓለም የኢኮኖሚ ሲስተም ምንም ሊያደርግ አይችልም። ምንም 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 ምንም። ኢየሱስ ክርስቶስ ጌታ ነው። ምንም ነው የምላችሁ። ምንም በቃ ምንም። መቼም ብዙዎቻችሁ አሜሪካ ነው ያላችሁ ታውቃላችሁ። አሜሪካ ሀገርን የምትገዛው በጥበብ ነው አይደል? በጥበብ ነው። እነ ህንድ የመሳሰሉ 1.476 ሚሊዮን ህዝብ እያለ 1 ቢሊዮን 476 ሚሊዮን እያለ እንደነ ቻይና 1 ቢሊዮን 413 ሚሊዮን እያለ 349 ሚሊዮን ህዝብ አገርን እያንቀጠቀጠ ያለው በጥበብ በእውቀት ነው። እኔና እናንተም ዓለምን የምናንቀጠቅጠው በተሰጠን በልጅነት ጸጋ ነው። በተሰጠን በልጅነት ችሎታ ነው። በተሰጠን በእግዚአብሔር ሀብት ነው። ክብር ለኢየሱስ ይሁን። እንደውም አንድ መጽሐፍ በጣም የሚደነቅበት መጽሐፍ አለ። መክብብ ምዕራፍ 9 ላይ ቁጥር 13 ላይ አንዲት ታናሽ ከተማ ነበረች፣ ጥቂትም ሕዝብ አለባት። አንድ ታላቅ ንጉሥ መጣባት፣ ቅጥር ቀጥሮ ሊያጠፋት ሞከረ። እዛ ከተማ ግን አንድ ጠቢብና ድሃ ሰው ነበራል። ከተማዋን ግን በጥበብ አዳናት። እኛ ዓለምን የምናሸንፈው ክርስቶስ በሚባል ጥበብ ነው። የእውቀትና የጥበብ መዝገብ የሆነው እሱ ክርስቶስ ይላል። ስለዚህ እግዚአብሔር ማናወቅ አንድያ ልጁ ተረከው በቅፉ ያለ። ስለዚህ እግዚአብሔር ጋር ያለ ጥበብ፣ እግዚአብሔር ጋር ያለ ደግነት፣ እግዚአብሔር ጋር ያለ ፍቅር፣ እግዚአብሔር ያለ ሐሳብ፣ እግዚአብሔር ሐሳቡን በአንቺ በኩል ነው ሼር የሚያደርገው እኮ ለትውልድ በአንተ በኩል ነው ሼር የሚያደርገው። ግን ምን ይፈልጋል? የታማኝ አገልጋይ ባህሪያቶች፣ የታማኝ አገልጋይ ስራዎች፣ የታማኝ አገልጋይ ቀጣይ ነገሮች፣ የታማኝ አገልጋይነት ምስጢሮች፣ የታማኝ አገልጋይነት ማንነቶች እየተገለጡ ሲመጡ ነው። ታማኝ አገልጋይ ለአፉ ንግግር ይጠነቀቃል። ታማኝ አገልጋይ የተናገረው ቃል ብቻ አይደለም፣ እግዚአብሔርን ወክሎ ነው የሚናገረው። ታማኝ አገልጋይ አለባበሱ ታማኝ ነው፣ አነጋገሩ ታማኝ ነው። ለሚሞተው ለሚጠፋው ለዚህ ለከራ ነገር ሁል ጊዜ ግድ የሰጠው፣ ለእግዚአብሔር አብ ክብር ግን ግድ የሰጠው። ታማኝነት በጣም ውድ ነገር ነው። በምድር ላይ ተፈልጎ የታጣ ነገር ነው። ታማኝነት ቀላል እንዳይመስላችሁ፣ ንጽህና ቀላል እንዳይመስላችሁ፣ ወደ ሐሳቤ ሊገባ ነው እንዳይመስላችሁ። ለዚህ ነው ትንቢተ ኢሳይያስ ምዕራፍ 59 ላይ ሲናገር ምን አለ? ወደሱ የሚማልድ አንድ ስለጠፋ፣ ታማኝ ንጹህ፣ ከኃጢአት የራቀ ከበደል የራቀ አንድ ሰው፣ ከክፉ የተሻለ ክፉ የሆነ ሰው ስለጠፋ እግዚአብሔር ተደነቀ፣ የገዛ ክንዱን መድኃኒት አመጣ። አይገርምም? በዓለማት በዘላለማት መካከል አንድ ሰው እግዚአብሔርና ሰው እባካችሁ ከዚህ ኃጢአት ተመለሱ፣ እኔ እግዚአብሔር ይሻለኛል የሚል አንድ ሰው ጠፋ። አያችሁ? እነ ሆዚያ የሚባል የዓለም ገንዘብ የዓለም ብር ከነ ሰሎሞን በላይ እኮ ጥበብና ሀብት የተሰጠውን ሆዚያ የሚባል ሰው፣ ነገር ግን እግዚአብሔርን ሸፍኖ የእግዚአብሔርን ቃል ሸፍኖ መላእክትን ሸፍኖ ዘግቶ ቆይቷል። ዛሬ የዘጋን የትኛውም መጋረጃ በኢየሱስም ይቀደዳል። የአፋችን ቃል የልባችን ሐሳብ በእግዚአብሔር ፊት ሞገስ ያገኛል፣ ተደማጭነት፣ ተሰሚነት። እግዚአብሔር በጥቂቱ እንዳይታዘባቸው ወዳጆች፣ እንዳንታዘብ እግዚአብሔር እንዳይታዘባል። ስለዚህ የኛ ቃል ለኛ ተራ ሊሆን ይችላል፣ ለሰይጣንና ለእግዚአብሔር ግን ክቡር ነው። ሰይጣን እንደ መብረቅ ይፈራናል፣ እግዚአብሔር ደግሞ እንደ ንጹህ ልጅ ይጠብቀናል። ክብር ለኢየሱስ። ስለዚህ ታማኝ አገልጋይ ሲባል ታማኝ ምእመን ማለት ነው። ታማኝ ክርስቶስን የተቀበለ ለእግዚአብሔር ሐሳብ የሚኖር ሁሉ ታማኝ ነው። ክብር ለኢየሱስ ነው። ስለዚህ እነዚህ 7 ነገሮች በሕይወታችሁ መተግበር ከቻልን የአፋችን ቃልና የልባችን ሐሳብ በእግዚአብሔር ፊት ከተቀባይነት ውጭ አማራጭ የለው። ተደማጭ ነን፣ ተሰሚ ነን፣ ከእግዚአብሔር ጋር አብረን ሰራተኞች ነን። እኔ ከሰራው በላይ ትሰራላችሁ ብሎናል። ስለዚህ ታዲያ ይህንን ምን ቅድመ ሁኔታው ማወቅ አለብን። የእግዚአብሔር ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ሁሉ በእርሱ ሆነ፣ ከሆነ አንዳች እንኳን ያለ እርሱ አልሆነም። ከሆነ አንዳች ዝሆንም ትንኝም ሰማይም ምድርም የተደረሰበትም ያልተደረሰበትም
ፀሐይ፣ ጨረቃ፣ ከዋክብት፣ ከርሰ ምድር፣ ገጸ ምድር፣ ድረ ምድር ሳይንሱ ያልደረሰበት ሁሉ በእርሱ ሆነ። ይሄ ሁሉ ግን እርሱን ለሚያምን ተገልጦ ታይቶ ቅዱስ ጳውሎስ አይታችኋል። እሱን ባመነ ጊዜ እንዳደረገ እንደዛ ሆኗል። ክብር ለኢየሱስ ይሁን። ወደ ሐሳቤ ሲገባ እንደ ኃይሉ ብሎ ይናገራል። ስለዚህ ከላይ ያለውን ነገር እንዲህ ይላል ቅዱስ ጳውሎስ፣ እንበረከካለን ስለተሰጠን ስለ እግዚአብሔር ጸጋ መጋቢነት በእርግጥ ሰምታችኋል። በእርግጥ ሰምታችኋል ስለተሰጠኝ። አንዳንድ ሰው ጸጋ ተሰጥቶታል፣ ጸጋውን ግን አቢዩዝ ያደርጋል። አንዳንድ ሰው ገንዘብ ገንዘቡን አቢዩዝ ያደርጋል። አንዳንድ ሰው ስልጣኑን አላስፈላጊ ቦታ ይጠቀማል። አላስፈላጊ ቦታ ለተሰጠኝ ጸጋ አለ ቅዱስ ጳውሎስ፣ ለተሰጠኝ ጸጋ አስቀድሜ ባጭሩ እንደጻፊው ይህ ምስጢር በመግለጥ አስታወቀኝ። ይህንንም ስታነቡ የክርስቶስን ምስጢር እንዴት እንደማስተውል ልትመለከቱ ትችላላችሁ አላቸው። ይህም አሕዛብ አብረው እንዲወርሱ በአንድ አካል አብረን እንድንሆን በወንጌል መስበክ በክርስቶስ ኢየሱስ የሆነ የተስፋ ቃል አብረው እንዲካፈሉ ለቅዱሳን ሐዋርያት፣ ለነቢያት በመንፈሱ አሁን እንደተገለጠ ለሌሎች ትውልዶች ዘንድ ለሰው ልጆች ታወቀ ይላል። ለሰው ልጆች ታወቀ ሄድና ምንድን ነው? ለቅዱሳን ሐዋርያትና ለነቢያት በመንፈስ አሁን እንደተገለጠ ለሰው ልጆች ታወቀም። የተሰጠ የክብር ልክ ለሚያምን ሁሉ አሁን ዛሬ በምድርቱ ላይ ነቢያት አሉ፣ ሐዋርያት አሉ የሉም በሚሉ ለቅዱሳን ይልና ሐዋርያትና ለነቢያት በመንፈሱ አሁን እንደተገለጠ ለሌሎች ትውልዶች አልተገለጠም። አይናቸው አልበራም፣ አልተከፈተም። ሌላ ትውልድ ዝም ብሎ ነው ይመጣል ብሎ ተስፋ ሲያደርግ ነው የቆየው። አልዳሰሰም፣ አልነካም፣ አልተባረከም። እናንተ ግን እድለኞች ናችሁ እያለ ነው። ከዛ በኋላ ግን ወደ ስራው እንዲህ ብሎ ይመልሳል። እንደ ኃይሉ ስራ እንደተሰጠኝ እንደ እግዚአብሔር ጸጋ ስጦታ መጠን የወንጌል አገልጋይ ሆኛለሁ። ሌላ ቦታ እንደነገርኳችሁ ታማኝ አድርጎ ስለቆጠረኝ ለአገልግሎቱ ሾመኝ። ታማኝ አገልጋይ፣ አንደኛ የታማኝ አገልጋይ ባህሪ መሰረቱ፣ የአገልግሎት መሰረቱ የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። የዚህ ምድር ግሳንግስ፣ የዚህ ምድር አበሳ፣ የዚህ ምድር ቡቱቱ፣ የዚህ ምድር እራፊ ቁራጭ ሰፋፍቶ ገጣጥሞ የሁለት ነገሮች ድብልቅ ውጤት ሳይሆን ኩልል ጥልል ጥርት ያለ የእግዚአብሔር ቃል ነው። እግዚአብሔር በክርስቶስ የገለጠው ነው። አንደኛ የአገልግሎት መሰረቱ ምንድን ነው ብለናል? የእግዚአብሔር ቃል ነው። ለምን? በቃሌ አንዳች እንዳትጨምሩ አንዳች እንዳትቀንሱ፣ ብትቀንሱ በሕይወት መጽሐፍ ላይ ከተጻፈ ከዘላለም ርስት ይቀንስባችኋል፣ ብትጨምሩ በመጽሐፍ የተጨመረው መቅሰፍት ይጨመርባችኋል ብሎ ተናግሯል። በምንድን ነው የምንጨምረው? እንዴት አድርገን ነው የምንቀንሰው? ቆርጠን አንቀንስም፣ ቀርተን አንጨምርም። በንግግር ነው እንጨምሮ የምንቀንሰው፣ በመናገር። ይህ አፋችን ለመዝፈን አልተፈቀደም፣ ለስድብ አልተፈቀደም። የኔና የእናንተ አፍ ለመባረክ፣ ለመፈወስ፣ ለማዳን፣ ለመስጠት፣ ለዚህ ነው የተፈጠረው። አሜን ብሎ ዓለምን ክጃለሁ፣ ሴጣንን ክጃለሁ፣ ክፉ ስራን ክጃለሁ ስንል እኛ አይመጥነንም እያልን ነው። አብረን እየኖርን ተለይተን እንኖራለን። አብረን እየኖርን ማንም የሚያደርገውን ነገር ስለማይመጥነን ከደረጃችን ዝቅ ልንራብ እንችላለን፣ ልንጠማ እንችላለን፣ ልንታረዝ እንችላለን፣ ምንም ላይኖረን ይችላል። አባትና አምላክ ግን የማይጠፋ አምላክ ለዘላለም ርስታችን አለ። ስለዚህ የእውነተኛ አገልግሎት መሰረት የእግዚአብሔር ቃል፣ የእግዚአብሔር ቃል ዓለማት የተፈጠሩበት ግዙፉ፣ ረቂቁ፣ ጥልቁ የሰማይ ጉልላት የምድር መሰረት አጽናፈ ጽንፉ የጸናበት፣ የቆመበት፣ የሚተዳደርበት፣ የሚወጣበት፣ የሚገባበት፣ የሚሰማራበት የእግዚአብሔር ቃል ማለት ነው። ሁሉን የፈጠረ፣ ሁሉን ያዘጋጀ፣ ሁሉን የሰራ፣ ሁሉ በሁሉ የሆነ
የእግዚአብሔር ቃል ማለት ነው። የአገልግሎታችን መሰረቱ የአገልግሎታችን መሰረቱ ካለመኖር ነገሮችን ወደ መኖር ያመጣ ከአፉ ቃል ሲወጣ ሰማይ መጣለት ምድርና ሞላዋ የታዘዘችለት የእግዚአብሔር ምንድነው? ቃል ማለት ነው። ክብር ለኢየሱስ ይሁን። አንደኛ እሱ ነው። ሁለተኛ የአገልግሎት ማዕከል አንደኛ ምንድነው ብለናል? አንደኛ የእግዚአብሔር ቃል ነው። ሁለተኛ የአገልግሎታችን ማዕከል ወይም በእኛና በእግዚአብሔር መካከለኛ ያለ አገልግሎታችን ተደራሽነቱን የሚያሰፋ የአገልግሎታችን መስፋፊያ፣ የአገልግሎታችን መገለጫ፣ የአገልግሎታችን መክበሪያ፣ መድመቂያ፣ መሰሚያ፣ መደመጫ የእግዚአብሔር ልጅ ነው። የአገልግሎታችን ዋነኛ አንኳረው የእግዚአብሔር ምንድን ነው? የእግዚአብሔር ልጅ ነው። በሰውና በእግዚአብሔር መካከል ለኃጢአት ይቅርታ፣ ለበሽታ ፈውስ፣ ለታረዘው ልብስ፣ ለታመመው ጤንነት ዛሬ በዳዊት ከተማ መድኃኒት የሆነው እሱ ተወልዷል የተባለ መድኃኒት ላልተገኘለት ለኃጢአት በሽታ ራሱ መድኃኒት አድርጎ በገዛ ደሙ ዋጅቶ ቀድሶ አንጽቶ ለክብር ያቆመን ማዕከሉ ማን ብለናል? የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ነው። የእግዚአብሔር ልጅ ስንት ነው? አንድ። አማራጭ የለውም፣ አቋራጭ የለውም። እንኬስ ባይሆንስ የለም። ለምን? እውነትም መንገድም ሕይወትም እኔ ነኝ፣ በእኔ በቀር ወደ አብ ሊገባ የሚችል የለም። በሩ እኔ ነኝ። በልጁ የሚያምን የዘላለም ሕይወት አለው። የማያምን ግን በአንዱ በእግዚአብሔር ልጅ ስላላመነ ተፈርዶበታል። ስለዚህ የአገልግሎታችን ማዕከሉ ማን ነው? ልጁ ነው። ምንም ለአምሮት ሌላ ጣል ልናደርግ አንችልም። ለአምሮት ከሰማዕታት፣ ከነገስታት፣ ከነቢያት፣ ከሐዋርያት፣ ካለፉት፣ ከሚመጡት ከነቢያቶች ጣል አናደርግም። የአገልግሎታችን ማዕከሉ ወይም መካከለኛ ክርስቶስ ነው። መካከለኛው ክርስቶስ ነው። ጥቂት ሊመስላችሁ ይችላል። ህይወቴን እኔ ዛሬ 10 ምናምን ዓመት ይህን ቃል አንድ አስተማሪ ሲያስተምር ነው ይህን ኖት ያዝኩት። እሱ በዚህ አይደለም በሌላ ነው ያስተማረን። ሰፊ ኮንፈረንስ ላይ ይዤ ይሄን ያዝኩለታ ነው ለውጥ ያገኘሁት። ሌላ እንዳልጨምር ሸቀጣ አብሮ እንዳይገባ ትቼ የወጣሁት ከዛን ቀን ጀምሮ ጠቅሞኝ ዛሬ ጠንክሬ የትኛውን ዋጋ፣ የትኛውም ረሃብ፣ የትኛውንም ችግር፣ የትኛውንም ጭንቀት፣ የትኛውንም መከራ፣ የትኛውንም ሐዘን፣ የትኛውንም መራብ መጠማትን እንዲችል የረዳኝ ይሄ ነው። ሌሎችን ብዙዎች አቋራጭ ሲፈልጉ፣ ብዙዎች መክበሪያ መንገድ፣ ብዙዎች እንዲናርግ ሲሉ ኖ ያለ ክርስቶስ የመጣ ነገር አይጠቅምም እንድል፣ ከክርስቶስ ውጭ ያለ ነገር አይረባኝም ስል የረዳኝ ነገር ነው። እናንተንም ከዛሬ ጀምሮ በጣም እንደሚረዳችሁ፣ ልፍታፕ እንደሚያረጋችሁ፣ ምድርቱን እያስፈራችሁ ለምድርቱ እየከበዳችሁ እንደምትኖሩ ላስታውሳችሁ ወዳለሁ። ክብር ለኢየሱስ ይሁን። ምድርቱ ያለንን ጥቂት ዘመን ከብረን ሽታችን ተለውጦ ጠረናችን ተለውጦ እሱን እየሸተትን እናንተ በክርስቶስ ኢየሱስ የእግዚአብሔር የመዓዛ ሽታ ናችሁ ብሎ እንደሚል መጽሐፍ እንዲሆነን እንድንኖር እግዚአብሔር ከዚህ ቀን ጀምሮ በእውነት ነው እንደሚረዳን አምናለሁ፣ እንደሚረዳችሁ አምናለሁ። ክብር ለኢየሱስ። ሁለተኛ አገልግሎት ማዕከሉ ማን ብለናል? የእግዚአብሔር ኢየሱስ ክርስቶስ የታረደው በግ በአብና በሕዝቡ መካከል በእኛና በእግዚአብሔር መካከል እግዚአብሔር ወደ ሰዎች የወረደበት ብቸኛ መሰላል
ሰዎች ወደ እግዚአብሔር የወጡበት ብቸኛ መሰላል፣ ሰው ወደ እግዚአብሔር የተሻገረበት ብቸኛ መንገድ፣ እግዚአብሔር ወደ ሰው የመጣበት ብቸኛ መንገድ፣ በሰውና በእግዚአብሔር መካከል የማይለወጥ ሊቀ ካህን በሰማይ በአብ ቀኝ ያለ የአብን ኃይል ይዞ መጽሐፉን ወስዶ ማተሙን የፈታ አንድ እሱ ብቻ ነው። ሶስተኛ የአገልግሎታችን ምክንያት። እሺ የእግዚአብሔር ቃል አንብቤያለሁ፣ ተጠቅሜያለሁ። ቀጥሎ አዳኝ የእግዚአብሔር ልጅ ነው፣ ኢየሱስ ክርስቶስ ነው። ምን ላድርግ? የአገልግሎታችን ምክንያት የእግዚአብሔር ፍቅር ነው። እናልኩኝ የእግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? ፍቅር ነው። ማንነቱ ምንድን ነው? ፍቅር ነው። ምክንያቱ ሳይገባን ምሕረት ያበዛልን፣ መሞት ኃጢአት ኩነኔ ሲገባን ይቅር ያለን፣ እኛን ተራ ሰዎች ከላይ ከእግዚአብሔር ዘንድ መጥቶ ልጁን ሰጥቶ ልጁን ሰውቶ ልጁን መስዋዕት አድርጎ የወደደንን እግዚአብሔር በፍቅር በእውነተኛ ፍቅር ልናገለግለው ይገባል። በእውነተኛ ፍቅር እንከን በሌለው ላባችን ጫው ጫው የሚል ላብ እስኪወጣ ድረስ ሽልማት አለው፣ ክብር አለው። በፊቱ ስላለ ደስታ ነውርን ንቆ የትኛውም ኃጢአት ለጊዜው ነው የሚያስደስተው። ደስ ብሎት እየመረረ ይቀጥላል። የትኛውም ጽድቅ ለጊዜው ነው የሚያስከፋው። ደስ እያለ ግን እየጨመረ ይሄዳል። የጻድቅ ብርሃን ሙሉ ቀን እስኪሆን እየጨመረ ይበራል። እየጨመረ ውለታውን እንዳንረሳ የጌታ ያለቀስንበት ዕለት፣ የጮህንበት ዕለት፣ ጉልበት አጥተን አቅም አጥተን ባዶ ብቻችን ሆነን የሆንበት እኛ እንደረሳ ነው እግዚአብሔር ለደቂቃ ብረሰን አንኖርም ነበር። እግዚአብሔር እንዳንረሳ ይጠብቀን፣ እንዳንረሳ። ስለዚህ ሶስተኛ ምንድነው ብለናል? የአገልግሎታችን ምክንያት የእግዚአብሔር ፍቅር ነው። እኔ እንደወደድኳችሁ እርስ በራሳችሁ ተዋደዱ። በከንፈር ነው እንዴ? አይደለም፣ ከልብ ከእውነት ከውስጥ በሚገርም ክብር፣ በሚገርም ኃይል፣ በሚገርም ሞገስ እሷ ወደደች አልወደደችም ጊቭ ኤንድ ቴክ ምና አይደለም። እንዲሁ እሷ ስትፈልግ ትውደድሽ፣ ስትፈልግ ትተው። እግዚአብሔር እንዲብል እኛን የመውደድ ምንም ግዴታ የለበትም። ፍቅር ሁሉን ይቅር ይላል። ይቅር በማለት በመተው እሱ እኛን እንደወደደ መንፈስ ሆኖ ክብር ሆኖ ጻድቅ ሆኖ ከላይ ከሰማይ ከእግዚአብሔር ዘንድ መጥቶ እኛን እንደወደደ እኛ ደግሞ እርስ በራሳችን ልንዋደድ ይገባል። ምንወደው የወደደን አይደለም፣ ዘራችን አይደለም። የእግዚአብሔርን እውነት ያለባቸውን ሰዎች መውደድ አለብን። የእግዚአብሔርን እውነት የተሸከሙትን፣ የእግዚአብሔርን ፍቅር ያስተማሯቸውን፣ አንድ ቀን በጎናቸው የቆሙትን፣ አንድ ቀን ይኸው በቃ የእግዚአብሔር ፍቅር ባይኖር ማን ተዋውቀን 25ኛ ዓመታችን ያዝን እኮ ይህንን በዚህ ፕላትፎርም የማንታይ ሰዎች እኮ እግዚአብሔር እየረዳ ስንቱን ለወጠ። እዚህኛው ስንቱን እስቲ እንዴት ነበር ስንመጣ የነበረው? አያቸው እግዚአብሔር ፍቅር አንድ ቀን ስንቀጥል ነበር እግዚአብሔር ባይኖር እንዴት እንደሚሰለች። ነገር ግን የእግዚአብሔር ፍቅር ቀማኞች ላጣርጎ ሲሄዱ እኛ ግን ፍቅሩን እየጠበቅን ነው። እስከ ፍጻሜ እስከ ድሉ የጠበቁት የሚወርሱት ክብር እስከ መጨረሻ ነግራቸዋለሁ። ስሙኝ ዛሬ ክብር ለኢየሱስ። የአገልግሎት ማዕከሉን መሰረቱን ተናግረናል፣ ማዕከሉን ተናግረናል። አሁን
ምክንያቱ የእግዚአብሔር ፍቅር ነው። ሰው ስለወደደን ስላልወደደን አይደለም። ስሪታችን ነው፣ የተቀየርንበት ነው፣ የተለወጥንበት ነው። ክብር ለኢየሱስ። እግዚአብሔር ፍቅር ነው። የፍቅር ልጅ ፍቅር ነው። ባቄላ ስንዴ አያፈራም። ስንዴ ገብስ አያፈራም። የፍቅር ልጅ ፍቅር ነው። ሞኝ ስለሆንክ አይደለም፣ ስለተቀየርክ ነው። ሞኝ ስለሆንሽ አይደለም፣ ስለተቀየርሽ ነው። የፍቅር ልጅ ፍቅር ነው። የሰላም ልጅ ሰላም ነው። የአንበሳ ልጅ አንበሳ ነው። ስለዚህ የፍቅር ልጅ ስለሆንሽ ብቻ የፍቅር ልጅ ፍቅር ስለሆነ ፍቅርን እንድናሳይ አንተ ከኔ ትብስ አንቺ ከኔ ትሻይ ብለን ልንል ይገባል። ይሄ የአባታችን ባህሪ እንጂ የመሸነፍ የመማር ያለመማር ስማርት የመሆን ምናምን አይደለም። በቃ ባህሪው ነው። እሱ ተሸንፎ ነው ያሸነፈው። ወዶ ነው የተወደደው። አክብሮ ነው የተከበረው። ከእናንተ ማንም አለ ጌታ ኢየሱስ ክርስቶስ ታላቅና አስተማሪ ሊሆን የሚወድ እናንተ እንደምትሉኝ አስተማሪና ነቢይ ትሉኛላችሁ እንደምትሉኝ ነኝ። ነገር ግን እግራችሁን አጥባለሁ አለ። አስተማሪ ይከበራል፣ ነቢይ ይወደዳል፣ ይሰጠዋል እንጂ እንደዚህ ይላል። ሰይጣን አያችሁ ዘመኑን አጣርሶና ዘመኑን አቀላቅሎ ቀለል አድርጎ ነው ቃሉን ቀለል ያደርጋል። ሰይጣን ማለት እየተዋጋ ቀንዳምና ጭራ ምናምን አድርጎ የሚመጣ እንዳይመስላችሁ። ቃሉን ያቀላል፣ ዘመናዊ ያደርጋል። አንሳት። እግዚአብሔር ዘላለማዊ ነው፣ ዘመናዊ ሊሆን አይችልም። የዲያብሎስን ስራ አንስተውም ተብሎ ተጽፏል። አሁን ኢትዮጵያ ምድር ላይ እያቀለለ ነው፣ በጣም እያቀለለ። በቃ ቧልት ቀልድ፣ በቃ ብዙ ቸርች ቀልድ ነው ያለው፣ ቧልት ነው ያለው። ይሄ እግዚአብሔር እውነት ስለሆነ ነው የምነግራችሁ። እንደፈለክ ተጨማልቀ ብትመጣ ችግር የለም። እንደፈለክ የሆነ ብትመጣ ችግር መንግስተ ሰማይ የሚያስገባ ፓስተር የለም። መንግስተ ሰማይ የሚያስገባ ቃል ብቻ ነው ያለው፣ እውነት ብቻ ነው ያለው፣ ጽድቅ ብቻ ነው ያለው። እያንዳንዱ ለሰራው ስራ እዛ ይጠየቃል። እዛ እስኪጠየቅ ድረስ እኔ እዚህ ለምንድን ነው ህልና የሚሸጠው? ከህልናው ቀሳ ልንድን ይገባል። በፍቅሩ ልንጠቀለል ይገባል። የእግዚአብሔርን ቃል እንደ እግዚአብሔር ቃል መቀበል ይኖርብናል። የእግዚአብሔርን ቃል እንደ እግዚአብሔር ቃል መስማት ይኖርብናል። ክብር ለኢየሱስ ይሁን። የእግዚአብሔር ፍቅር እንዴት እንደሚወዳችሁ ገብቷችሁ ያውቃል? ገብቶን ያውቃል? ከቀጣፊ ዓላማ ስር እኮ ከተቆፈረው ጉድጓድ ከተሰቀለው መስቀል እኮ ያዳነን እኮ እሱ ነው። በየቀኑ እየተቆፈረ በየቀኑ እያስመለጠን እኮ ነው ወዳጆች። አንተ ቀጠሮህን ስታቅ እግዚአብሔር የተቀጠረብህን እያየ እኮ ነው ወዳጆች። የአባቴ ልጆች ብሩካን ስሙኝ። እግዚአብሔር ለእኔና ለእናንተ እጅግ መልካም ነው። እንደ እግዚአብሔር ያለ ማንም የለም። እንደ እግዚአብሔር ያለ ማንም የለም። ስለዚህ ቅዱሳን እንደ ጠላት፣ እንደ ዲያብሎስ፣ እንደ ጨለማ፣ እንደ ክፉ፣ እንደኛ ውድቀት፣ እንደኛ ውሸት፣ እንደኛ መንገድ ቢሆን እኮ አልነበርንም። ግን በህይወት ኑሩ ያለን ጌታ ስሙ ብሩክ ይሁን። አማኝ አገልጋዮች ስሙ። እቺ 7 ነጥብ ህይወታችሁን የኔን ህይወት እስከዛሬ የለወጠ ነገር ነው የምነግራችሁ። ልክ ከመጽሐፍ ቅዱስ ውስጥ እንደዚህ ይዤው መሄድ ነገር ነው። ይዤው በቃ ደብተሬ ውስጥ ይዤ መሄድ ነው። አላነበውም። ያኔ ጎላጎል የሚባል ቢሮ ቁጭ ብዬ ይሄን አነብ ነበር ቀንና ማታ። ሳስበው ግን ሳስበው ዛሬ በጣም ትላንትና እግዚአብሔር ክንዱን ዘርግቶ ቤተክርስቲያን ውስጥ ሰው መቀመጥ አቅቶት በቃ መቀመጥ አቃተን። እግዚአብሔር ክንድ ጌታ ሆይ የዛን ጊዜ ክብር መልስ እያልኩ ነበር ስጸልይ ነበረውና እግዚአብሔር በአካል ወርዶ ሲሰራ ነበር። በአካል ወርዶ እግዚአብሔር ካንሰር እየነቀለ ነበር፣ እንደ ጉንፋን ኤችአይቪ እየነቀለ ነበር። ሰው መቀመጥ አቅቶት ነበር። ክብሩ ወርዶ ነበር። ጥቂት ሰው ነን። አንድ 70 80 100 ሰው ብንሆን ነው።
ጾም ጸሎት ላይ ነበርን ትላንትና። ወርጄ ነካለሁ አለ እግዚአብሔር። የሕዝቤን ግንባር ነካለሁ አለ እግዚአብሔር። ወረደ። አገልጋዮች አልቀሩ፣ ተገልጋዮች አልቀሩ። እግዚአብሔር ስሙ ይባረክ። ለካ እግዚአብሔር አገልጋይ ማገልገል የሚችለው እኮ ለካ እግዚአብሔር ሲረዳው ነው ወዳጆች። ከኋላ ሊደግፈው ያሉት አብሮ ተያይዞ ይወድቃሉ። እኔ አንድ ነገር ተገነዘብኩ። ለካ መቆማችን እግር ስላለን አይደለም፣ ቁሙ ብሎ ውስጣችንን አበርትቶት ነው። እኔ ድሮ ተኝቶ ስለመንቃት ወጥቶ ስለመመለስ ነበር። ለካ ቆሞ መቆም መቻል ራሱ በእግዚአብሔር ምሕረት ነው። የሚደንቅ እግዚአብሔርን ክንድ እያየን ነበር። ትናንት አይደል ጾም ጸሎት ቀን ነው። የእግዚአብሔር እሳት ወርዶ እያየን ነበር። በቃ እግዚአብሔር አስደናቂ ስራ እየሰራ ነበር። ክብር ለኢየሱስ ይሁን። ሊደግፉ የሄዱ ሰዎች መደገፍ አልቻሉ። ለምን? እግዚአብሔር ጀመረ ስራውን። ከዛሬ በኋላ በቤትሽ ያለውን ስራ እግዚአብሔር ይጀምራል። ምን ይፈልጋል? ቅን ልብ፣ አስተዋይ ልብ፣ በሁኔታና በነገሮች ያልተያዘ ልብ፣ እንዳከበረች የምታከብሪው ልብ፣ እንደወደደች የምትወጂው ልብ፣ ምክንያት የሌለው ምሕረት ያበዛውን ጌታ እንድታፈቅሩ ይፈልጋል። ዛሬ አድገን ሰው ሆነን የሆነ ነገር ይዘን በእግዚአብሔር ፊት ማድረግ አንችልም። ያደግነው ለሰው ነው። ያደግነው ለቤተሰብ ነው። ያደግነው ለማግባት ነው። ያደግነው ለመማር ነው። እግዚአብሔር ፊት ግን ዛሬም ልጆች ነን። ፂም ያበቀልነው ለአቅመ አዳም የደረስነው ለሰው ነው። እግዚአብሔር ፊት ዛሬም ልጆች ነን ወዳጆቼ። እግዚአብሔር ቤት ዛሬም ዕቃቃ የሚጫወቱ ትንንሽ ልጆች ነን። ምንስት ልጆች፣ ምንወድቅ ምንነሳ ልጆች፣ ምንጠይቅ ምንማር ልጆች ነን። ስለዚህ አገልግሎታችንን ምክንያቱ ምንድን ነው? የእግዚአብሔር ፍቅር ነው። የእግዚአብሔር ፍቅር ነው። አራተኛ የአገልግሎታችን የኃይል ምንጭ አለው። የአገልግሎታችን የኃይል ምንጭ የእግዚአብሔር መንፈስ ነው። መንፈስ ቅዱስ ስለሆነ ንጹህ ስለሆነ እንደዚህ በግርግር እንደ ውቃቤ እንደ ጂኒ በግርግር የምናመጣው አይደለም። ቅዱስ ስለሆነ እኔ ቅዱስ ነኝና እናንተም ቅዱሳን ሁኑ ብሎ አፋችን እንዲቀደስ ይፈልጋል። አንደበታችን እንዲቀደስ ይፈልጋል። አነጋገራችን፣ አለባበሳችን ኩል እንድንሆን ይፈልጋል። ለምን? እሱ ቅዱስ ነው። እነዚህ ነገሮች ሁሉ ወደ ግብአት ወደ ክብር የሚያመጣው እግዚአብሔር መንፈስ ነው። የሚሰግዱለትም በእውነትና በመንፈስ ሊሰግዱ ይገባች። እስኪ ሴት በሰው ተገፍታ፣ በሰው ተንቃ፣ በሰው ተገላ፣ ከእድር ተባራ፣ ከሰው ሁሉ ሸሽታ ተደብቃ 6 ሰዓት ላይ በጠራራ ፀሐይ እባብ ውሃ በሚጠጣበት ጊዜ ውሃ ልትቀዳ ብትሄድ ለዛች ሴት የተገለጠላት የአምልኮ ስርዓት ሊያሳያት እንጂ እኛ እንደምንለው የባሎችን ቁጥር ለመቁጠር እንትና ምናምን ብሎ ለአሽሙር አይደለም። ነቅሎ ነፃ ሊያወጣላት መጣ ኢየሱስ። የቀረችኝን ዘመን የቀረላችሁን ዘመን እግዚአብሔር አንተን በትር ያርገ ወንድሜ፣ የምድር ልኬት ያርጋችሁ። ኢየሱስ ጌታ ነው። ያቺ የተጠማች ሴት እንዲህ ነው ያለችው፣ የመንፈስ ቅዱስ ምንጭ ሲመጣ ከእንግዲህ በኋላ ወደ ገሬዛን አትሄዱም ማለት፣ የእኔም ሕዝብ ወደ ኢየሩሳሌም ሄዶ አይሰግድም ማለት። ከእንግዲህ በኋላ ስግደትና አምልኮ በእውነትና በመንፈስ ነው። በእውነትና በመንፈስ ነው። እውነት አርነት ያወጣል። እውነት ዓይን ይከፍታል። እውነት መንገድ ያሳያል። እውነት ደፋር ያደርጋል። እውነት የጸና ክንድ ያደርጋል። እውነት በምንም ነገር አይፈራም። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ወዳጆቼ ብዙዎችን ጠላት እያናወጠ ይህንን ሲይዙ ይህንን ቢዚ አድርጎ ለምን እንደሚከለክል ታውቃላችሁ? ቢዚ አድርጓል። ለምን እንደሚሮጥ አንዳንዱን ብጠይቀው አይገባውም፣ ግን ይሮጣል። ሽሮ እየበላ ቁጭ ብሎ ግን የሚበላ የሚጠጣለ ቢዚ ነኝ ያስብላል። ልንገራችሁ፣ እረፉ። እግዚአብሔር አምላክ እንደሆነ ይወቁ። ካረፋችሁ እግዚአብሔር በእናንተ ያርፋል። ስሩ ያልኳችሁ አይደለም፣ ስሩ፣ ትጉ። ለሰው ትጋት ሀብቱ ነው። ግን በእግዚአብሔር እግር ስር እርፍ በሉ። ጥቂት ሰርታችሁ ብዙ ለማጨድ እርፍ በሉ። ለእግዚአብሔር ዘር ዝሩ፣ ለድሃ ስጡ።
ቤተክርስቲያንን አግዙ። እግዚአብሔር መንገዱ ብዙ ነው። በአንቺ መንገድ አይመጣም። ሰርተሽ የሌላብሽን ፍሬ ብቻ አይደለም የምትበዩ፣ የጠላቶችን ሆድ ትበዘብዣለሽ፣ የአሕዛብን ኪስ ትበዘብዛለህ፣ ወተታቸውን ትጠጣለህ፣ እርሻቸውን ማሳቸውን ትበዘብዛለህ። መጽሐፍ እንደሚል ለምን? አንተ አምባሳደር ነህ፣ የልዑል እግዚአብሔር ልጅ ነህ፣ የሰማይ ወኪል ነህ። በምድር ላይ ሰማይን ባህል፣ የሰማይን ወቅት፣ የሰማይን ስርዓት ወንጌል የምትሰብክ አርበኛ ነህ እንጂ ተራ ሰው ልትሆን አትችልም። ምኑ ሲመጣ? የወንጌል ኃይል አገልግሎት ምንጩ መንፈስ ቅዱስ ሲመጣ። ለዚህ ነው መንፈስ ቅዱስን ሳትቀበሉ የትም እንዳትሄዱ፣ የትም እንዳትሄዱ። ለምን? ኃይላችሁ እሱ ነው፣ ጉልበታችሁ እሱ ነው፣ አቅማችሁ እሱ ነው፣ ብርታታችሁ እሱ ነው። የትም እንዳትሄዱ ወዳጆቼ። መንፈስ ቅዱስ ኃይል ያመጣል። መንፈስ ቅዱስ እሳት። ባለፈው የዛሬ 15 ተነጋግረናል። መንፈስ ቅዱስ ስለወረደ ለማገልገል ማገልገል ሳይሆን ለማገልገል መቆም አልቻሉም። መንፈስ ቅዱስ ኃይል አለው። መንፈስ ቅዱስ ዓለማት የተፈጠሩበት ነው። የእግዚአብሔር መንፈስ ብርሃን ነው። የእግዚአብሔር መንፈስ ሰላም ነው። የእግዚአብሔር መንፈስ ዕውቀት ነው። የእግዚአብሔር መንፈስ ግራ ለተጋባው የእግዚአብሔር መንፈስ ማብራሪያ ነው። የእግዚአብሔር መንፈስ የእግዚአብሔር መገለጫ ነው። የእግዚአብሔር መንፈስ የእግዚአብሔር መስፋፊያ ነው። የእግዚአብሔር መንፈስ ፈጣሪ ነው። የእግዚአብሔር መንፈስ ሕልውና ነው። ለዚህ ነው ወደ እውነት ሁሉ የሚመራ መንፈስ ቅዱስ እስኪመጣ መንፈስ ቅዱስን ስትቀበሉ የትም እንዳትሄዱ። አራተኛ ምንድነው ብለናል? የኃይል ምንጭ የእግዚአብሔር መንፈስ፣ የእግዚአብሔር መንፈስ። አምስተኛ የአገልግሎታችን ዓላማ። አገልግሎት ምን አለው? ዓላማ አለው። አንድ ሴት የተፈጠረችበት ዓላማ አለ፣ ስራም አላት፣ ዕውቀትም አላት። ግን ዓላማ ምንድን ነው? ሴት ሆና አግብታ ዘር መተካት፣ ትውልድ ማፍራት፣ እግዚአብሔር ለጠራትና ለሰራት ዓላማ መዋል ማለት ነው። የአገልግሎታችን ዓላማ ብዙ አይነት አገልግሎቶች አሉ በሕይወታችን። የእግዚአብሔር አገልግሎት ዓላማ ለምንድን ነው ብለናል? የእግዚአብሔር ክብር ነው። ለእግዚአብሔር ክብር ልናመጣ የምናደርገው ሁሉ፣ የምንሰራው ሁሉ፣ የምንሰጠው ሁሉ፣ የምንሆነው ሁሉ ለእግዚአብሔር አብ ክብር፣ ለእግዚአብሔር ወልድ ክብር፣ ለእግዚአብሔር መንፈስ ቅዱስ ክብር። እሰይ የሚወዳት ልጄ አያሃት። እግዚአብሔር የሚወዳደርብን እንድንሆን የሚወዳደርብን ታማኝ ባሪያን አያሃት፣ አገልጋይን አያሃት፣ ልጄን አያሃት። ልጄን አየኸው፣ ባሪያን አየኸው። የኔ እንዴት ነው ልጃችሁ ትምህርት ቤት የሆነ ነገር ጨርሶ መጥቶ የሆነ ነገር ሲያልፍ ምንድነው ምን ያለው ደስ ብላችሁ? ምክንያት ፈልጋችሁ ሰበብ ፈልጋችሁ ስለሱ ቢወራ ደስ ይላችኋል አይደል? የሆነ ነገር ተሸልማችሁ ብትመጡ ሁሉ ሰው ስለእናንተ ቢያወራ ደስ ይላል። እግዚአብሔር አንቺ አሸንፈሽ በምድር ላይ ስለ አንቺ እንዲወራ ይፈልጋል። ሰበር ዜና ያርጋችሁ እግዚአብሔር፣ መዋለ ዜና ያርጋችሁ እግዚአብሔር። ስለዚህ አገልግሎታችን ለእግዚአብሔር አብ ክብር ነው። አምስተኛ ለእግዚአብሔር አብ ክብር፣ ክብሩ እንዲገለጥ እግዚአብሔር እንዲከብርበት መገለጥ አንደኛው ጉዳይ ነው። እግዚአብሔር እንዲከብር፣ እኛ ለመክበር፣ እኛ የሆነ ቅራቅንቦ ሰብስበን አንቱ ለመባል አያም እኔ ልንል አይደለም። እሱ ጌታ ኢየሱስ አብ ወልድን ያከብራል፣ ወልድ አብን ያከብራል፣ አብ ወልድን ይወዳል። በእርሱ ደስ የሚለኝ ልጄ እሱ ነው፣ እሱ ስሙት። ፐርሰናሊ ለእሱ ሲናገር አብ ወልድን ያከብረዋል፣ ወልድ አብን ያከብረዋል፣ ይከባበራሉ። አቤት ክብር ያለ ቤት ትዳር ሲጣፍጥ! አቤት ክብር ያለ ቤት! መጽሐፍ ቅዱስ ምን እንደሚል ታውቃላችሁ? ጥልና ክርክር ባለበት ቤት ጮማ ከመብላት ይልቃል። ሰላም ባለበት የጎመን ሾርባ፣ ጎመን ሾርባ አለ። አሁን አስቡ። አንድ ሙላቱ የሚባል አስተማሪ ድሮ ልጅ ሆነን እኔ 6ኛ ነው 7ኛ ነው ሲያስተምረን አማርኛ ሲያስተምረን ሆድም በጎመን ብደልሉ ዳገት አይወጣም ማለት ጎመን ኮረንም የጎመን ሾርባ ሰላም እንዲኖር ማለት ነው። እኔ ሁሉ ጊዜ ጎመን የሚባለውን ሰውዬ
እንዶ ስሙ ሲጠራ ጎመን የሚባለው ቅጠል ጎመን የሚባለው ምግብ ስሙ ሲጠራ የዛሬ 19 ዓመት ምናምን 19 ዓመት የ6 7 ክፍል ስንማር ሙላቱ ያለ ነገር ነው ትዝ የሚለኝ። መጽሐፍ ቅዱስ ለካ አለ። ጥልና ክርክር ባለበት ቤት የሰባ ፍሪዳ ጮማ ከመብላት ይልቅ ሰላም ባለበት በፍቅር የጎመን ሾርባ ዋው ዋው! ክብር ለኢየሱስ ይሁን። ስለዚህ አብ ወልድን ይወዳል፣ ወልድ አብን ያከብራል። አባቴ እንደላከኝ የላከኝን ሊያደርግ መጥቻለሁ፣ ከራሴ አንዳች አላደርግም። እኔ አይደለሁም የላከኝ አብ ነው። የላከኝ አባት አለኝ። ዋው ዋው ዋው! አብ ዝም ስለው እንኳን ዝም አይልም፣ ያወራል። አብ ደግሞ እንዲህ ይላል፣ በእርሱ ደስ የሚወደው ልጅ እሱ ነው፣ ለሰዎች ስሙ 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 ይላል። እሱ ጋር ስመጣ በአንተ ደስ የሚለኝ የሚወድ ልጄ፣ በአንተ ደስ የሚለኝ የሚወድ ልጄ ይላል። አያችሁ? ስለዚህ የአገልግሎታችን ዓላማ ምንድን ነው? ክብር። አምስተኛ ምንድን ነው ብለናል? እግዚአብሔርን ማክበር፣ እግዚአብሔርን ክብሩን ሁሉ ለእግዚአብሔር መስጠት። እኛ የማይገባን የማንጠቅም ባሪያዎች የሚገባንን ስላገለገልን ክብር ለአንተ ይሁን፣ ክብሩን ውሰድ። እህቴ አትሞኝ፣ ወንድም እንዳትሞኝ። አክብረው እግዚአብሔር አንተን ሊተው አንቺን ሊተው በፍጹም ያከብርሻል፣ ያከብርሃል። ጉልበት ደክሞ አቅም አጥተህ ብቻህን ሆነህ ጡረታ ወጥተህ ደገፍ ያደርግሃል። እድሜ ይጨምራል፣ ጤና ይጨምራል፣ አጥንቶች ይለመልማሉ። ክብር ለመንፈስ ቅዱስ ይሁን፣ ስሙ ብሩክ ይሁን። ብዙ ህዝብ ለዚህ ነው በቃ እግዚአብሔር አየር ላይ ያለ እግዚአብሔር ነው። መሰረት ያለው እግዚአብሔር የለውም። ለብዙ ህዝብ አየር ላይ ያለው እግዚአብሔር ነው። ከአየር ላይ ጠቅልሎ የሚወስድ እግዚአብሔር ኖ እግዚአብሔር ከልባችን ይልቅ ታላቅ ነው። ልብን ይመረምራል። ማን በምን ሰዓት ምን እንደሆነ ማን ለምን እንደምኖር ያውቃል። ይሄ እግዚአብሔር አክብሮሽ እግዚአብሔር ብዙ ነገር አድርጎልሽ ስጋሽ አታርጊ አትሁኚ በቃ ታይልሻል። ሰይጣን ነው እሱን ታዩ። እግዚአብሔር ያለው ይበልጣል። ክብር ለእግዚአብሔር ይሁን። ስድስተኛ የአገልግሎታችን ግቡ የእግዚአብሔር መንግስት ነው። እዚሁ እንጠብቀው አይደለም። ስድስተኛ ምንድነው ብለናል? የአገልግሎታችን ግብ የእግዚአብሔር መንግስት። ምናገለግለው ደክሞን ለማረፍ ሳይሆን የሆነ ጊዜ አገልግለን የሆነ ጊዜ ለመቆም ሳይሆን ጨርሰን ለማረፍ መንግስተ ሰማይ እስከ መግባት ወኛ እስክንሄድ ወሱ እስኪመጣ ወይ እስኪወስደን ወይ እስክንሄድ ወደ ጌታ ወደምንወደው ወደሚወደን ተገፍተን ሳይሆን እየሳቅን ጨርሰን ግዳጃችንን ጨርሰን እንደ ቅዱስ ጳውሎስ ሩጫውን ጨርሸን ሃይማኖትን ጠብቀን የጽድቅ አክሊል ይጠብቀኛል። የጽድቅ አክሊል ነውር የሌለበት ኃጢአት የሌለበት። ጥቂት ነገር አያሸብራችሁ ወዳጆቹ፣ ጥቂት ነገር። ብዙ ሰው በእንጀራ ያኮርፋል። ብዙ ሰው አልተጸለልኝ ብሎ ያኮርፋል። የዳና ቀኑን ነገር አስቡ እንጂ የዳና ቀኑ የምሕረት ቀኑን እናስብ እንጂ እድል ማግኘት እናስብ እንጂ የፈለገ ነገር ቢሆን የማይለየን የቅርብ ወዳጅ አለ እኮ ኢየሱስ አለ እኮ ወዳጆች። እሱን አስቡ። ደክሞን የማናቆም ሰልችተን የማናቆም በሰይጣን የማናቆም በምን የማናቆም አፍረን የማንወድቅ ከስረን የማንወድቅ የእግዚአብሔርን ክብር የምንገልጥ አምባሳደሮች ነን። አምባሳደሮች ነን። ክብር ለመንፈስ ቅዱስ። አምባሳደሮች መንፈስ ቅዱስ ብሩክ ይሁን። ሃሌሉያ። የአገልግሎታችን ግቡ ምንድን ነው ብለናል? መንግስተ ሰማይ እስክንገባ። በሆነ ሰንበዴ ተጠላልፈን ልንወድቅ አይደለም።
የሆነ ሰው ይዞ ሊወርቅ አይደለም። ለዚህ ነው የሩጫችን ጀማሪና ፈጻሚ ክርስቶስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ የፈለገ ነገር ይቅር እንጂ የእግዚአብሔር ሐሳብ በቤትሽ እንዳይቀር። የፈለገ ይቅር። ይህ ዓለም ማደንዘዣ ነው ያለው፣ መድኃኒት የለውም። ማደንዘዣ ነው ያለው። ነፍስ ራሷ ማደንዘዣችን እንጂ መድኃኒታችን አለ። ለእግዚአብሔር ካልተለየች ታስጨንቃለች። ለዚህ ነው ዳዊት ነፍስዋ አታስጨንቅኝ፣ አታውክኝ፣ ሰላሜን ልቀቅኝ፣ ተይኝ አለ። ተይኝ በቃ ነፍስ ያለ አታውክኝ። እግዚአብሔር ዛሬ ለክብር ያብቃል። ኢየሱስ ጌታ ነው። እኔ ብዙ ጥቅሶች ማልሰጣችሁ ለምን እንደሆነ ታውቃላችሁ? ስለሚረዝምብኝ ነው። ሊጨርስ ቶሎ ብዬ የመጨረሻ ግብ አለ አይደለ? ፍጻሜ ደግሞ አለ። ፍጻሜ የመጨረሻ ሰባተኛ የአገልግሎታችን ፍጻሜ የዘላለምን ሕይወት መጎናጸፍ ነው። አግኝተናል። የዘላለም ሕይወት መጎናጸፍ በክርስቶስ አግኝተናል። የመጨረሻ ፉራ ሆነን የመጨረሻ እንደ ውዳቂ ተማሪ የመጨረሻ አይደለም የምንሆነው። ክብሩን ለብሰን ከእርሱ ጋር በአብ ቀኝ እንቀመጣለን። ሩጫ ጨርሰናል። ሃይማኖትን ጠብቀናል። የጽድቅ አክሊል ይጠብቀናል። የሞገስ አክሊል ይጠብቀናል። ስለማንቀረው ሞት አይደለም እኛ እስክሰምን መተው። ስለማንቀረው ሞት አይደለም ማንጨነቀው። ስለማይጠቅመን ከእንጀራ ካለፈ ገንዘብና ብር ወርቅ አይደለም እኛ ጭንቀታችን። ከአብ ጋር ለዘላለም ለመኖር ነው ጭንቀታችን። ከመንግስቱ ጋር ለመቀጠል የወጉት እያዩ በጓ ብርሃን ጌታዋ መብራት ከሆነ ከተማ ጋር ከምንወደውና ከሚወደን ጌታ ጋር አብረን ለመኖር ነው ጭንቀታችን እንጂ ሕይወትም አግኝተናል። ሩቅ ሰፈር ቁጭ ብለን እንደ ሰነፍ ተማሪ እዛ ጥግ ቁጭ ብለን ቁልጭልጭ እያልን አይደለም። አጠገቡ ቁጭ ብለን ሽልማት ወስደን የድል አክሊል፣ የክብር አክሊል፣ የሕይወት አክሊል፣ የተስፋ አክሊል ደፍተን የምስጋና አክሊል ለብሰን ከእርሱ ጋር ለመቆየት ከእርሱ ጋር ዘላለም ለመኖር ከእርሱ ጋር ለመሆን ተጠርተናል። ኢየሱስ ጌታ ነው። ፍጻሜው ምንድን ነው? የዘላለም ሕይወት አግኝተን እርፍ ማለት ነው። መከራ የሌለበት፣ ጭንቀት የሌለበት፣ ረሃብ የሌለበት፣ እርዛት የሌለበት፣ እስራት የሌለበት፣ ጥብሳት የሌለበት፣ እጥረት ጥበት የሌለበት በጋው መብራቷ ቤቷ ብርሃን ከሆነ ከተማ ላይ ለአንዴና ለዘላለም ከሱ ጋር ለመኖር የዘላለም ሕይወት ማግኘት ይሄ ሰባቱ። ሌላ ቀጣዮች ልንቀጥል እንችላለን። በዚህ ጨርሳለሁ። እውነተኛ አገልጋይ መንፈሳዊ ስጦታ በእግዚአብሔር የተሰጠው ተፈጥሯዊ ችሎታ በእውቀት ያገኘ የመጨረሻ ሰው እሱ ነው። የእውነተኛ አገልጋይ። ክብር ለኢየሱስ ይሁን። አሜን። መንፈስ ቅዱስ ይባረክ። ምናልባት አሁን ለገባችሁ ለአንብብና ልጨርስ። እንደ ትምህርት ሄዳችሁ ስለምታጠኑበት እኔ ዛሬ 10 ምናምን ዓመት የለወጠኝ ቦታ ነው ብያቸዋለሁ። የለወጠኝ ቶታሊ የተለወጥኩበት ነው። በቃ እውነት ሰዎች ይህንን ማን ይችላል ብሎ እነች ሞክራለሁ ብያለሁ። ጌታ ረድቶኝ ዛሬ ደርሻለሁ። ስትጨክኑ እግዚአብሔር አብሯችሁ ይቆማል። ሰው ሁሉ እንዲወዳችሁ ሰው ሁሉ ጋሻ ቤት እንዲላችሁ አትፈልጉ። እግዚአብሔር ከሰማይ ጋሻችሁ ይሁን። ስለ ታማኝ አገልጋይ ሰባቱንም ነገሮች ላንብብ። ከዛ በኋላ ወደ ጸሎት እንገባለን። ምናልባት እነ ዳኒ ጋር ስለሚኖር ሳምዬ ጋር ስለሚኖር በሌላ መስማት ይችላሉ። ብዙዎች ዛሬ የትምህርት ቤት ምናል በዛ አልገቡም። 20-30 ሰው የሚገባ እናንተም አገልግሎት ይኸውላችሁ፣ አገልግሎት አቆማችኋል። ብዙዎቻችሁ አገልግሉ። 1 ብር ከኛ ጋር አይደለም። አገልግሉ። ሁሉ ነገር ያልፋል።
ሁላችሁ ሞት ንስሐ እስክንገባ አይጠብቅም። ንስሐ ገብተን ነው የምንጠብቀው። ሰምታችሁኛል? ሁላችሁ ከሰማችሁ ምልክት ስጡ። ሞት ንስሐ እስክንገባ አይጠብቀንም። ንስሐ ገብተን ነው የምንጠብቀው። አገልግሎት ተደላለን አይጠብቅም። በዚህ ሁኔታ ነው እያገለገልን መቼ እንደምንሄድ አናውቅም። እኛ ሁል ጊዜ መንገደኞች ነን። ሁል ጊዜ ዛሬ እንደሚሄድ ሰው እንዘጋጃለን። ዘላለም እንደምንኖር ሰው እንሰብካለን፣ እንሰራለን፣ ብዙ እናደርጋለን። ግን ወንጌል ቀጠሮ አይሰጥም። ከዚህ በፊት ብዙዎቻችሁ ጎበዞች ነበራችሁ። ሰው ታመጣላችሁ። ስንት ሰው ተባረከ? እናንተም ተባርካችኋል። ሰው ሲጨነቅ እናንተም ስንት ሰው ተባረከ? ስንት ሰው ነፃ ወጣ? ስንት ሰው ነው ከአጋንንት ነፃ የወጣው? እዚህ ቤት ስንት ሰው ነው ያገባው? ስንት ሰው ነው የወለደው? ስንት ሰው ነው ቢረሳ እኛን ይርሳል እንጂ ስንት ሰው ነው ታሪኩ የተቀየረ? ባይሆን የት ነበር ዛሬ? ስንት ሰው ከሞት የተረፈ ስንት ሰው ነው የዳነው? ስንት ሰው ነው የመሰከረው? እኛ ረስተናል እንጂ እግዚአብሔር ረሳም? አይረሳም። እግዚአብሔር አይረሳም። እግዚአብሔር አይረሳም። ክብር ለኢየሱስ ይሁን። ስለዚህ አንድ ጊዜ ኢየሱስ እንዲህ አለ፣ የሚነቅፍብህ ነገር አለ። የቀድሞ ፍቅርን ትተሃል። የቀድሞ ፍቅር ምንድን ነው ታውቃላችሁ? ሰው የፈለገ ስማርት ሆኖ እግዚአብሔር ፍቅር ለሰው ያለውን ነገር ረሳ ማለት አለ። የሚያስረሱን ሚሊዮን ነገሮች አሉ። ከእግዚአብሔር ፍቅር ግን አይበልጡም። ጌታን ለማመስገን ሚሊዮን ነገር አለ። ለማኩረፍ ግን ስልጣንም የለንም። ለማኩረፍ ስልጣን የለንም። ልንቆጣ ስልጣን የለንም። ለምን? የተደረገልን ከሚሆንብን ይበልጣል። በደንብ ስሙ። ለማመስገን እች ጣት በቂ ናት። ይህ አይን በቂ ነው። ይህ ጆሮ በቂ ነው። ይህ አፍ በቂ ነው። ለማኩረፍ ግን አንድ ምክንያት የለንም። አንችልም። ክብር ለኢየሱስ ይሁን። ስለዚህ ቅድም እንደነገርኳችሁ ሲጨርስ ሞት ንስሐ እስክንገባ አይጠብቅም። ንስሐ ገብተን እንጠብቅ ብያቸዋለሁ። አንደኛ ታማኝ አገልጋይ ወይም እውነተኛ አገልጋይ መሰረቱ የእግዚአብሔር ቃል፣ ማዕከሉ የእግዚአብሔር ልጅ፣ ምክንያቱ የእግዚአብሔር ፍቅር፣ ኃይሉ የእግዚአብሔር መንፈስ፣ ምንጩ የእግዚአብሔር መንፈስ፣ ዓላማና ግቡ ለእግዚአብሔር ክብር፣ የአገልግሎት ግቡ መንግሥተ ሰማይ፣ የአገልግሎት ፍጻሜው የዘላለም ሕይወት። እውነተኛ አገልጋይ መንፈሳዊ ስጦታ ከእግዚአብሔር ተሰጥቶታል። እግዚአብሔር ይባርካችሁ።